ቆይ ዞን መኪና እንዳነካ እንዴት ነው አየሩን ለመድከው? አው ለምጄዋለሁ። ጊዜው እንዴት እንደሚሄድ 2 ዓመት ራሱ የቆየው አይመስልም። በዛ ጊዜ ያሳለፍናቸው የጓደኝነት ጊዜ መቼም አይረሱኝም። አዎ ልክ ነህ። ብዙ ነገር አሳልፈናል። ናቲ እዛ ሆኜ ስደውልለት ስልኩ አልሰራም ማለት በሰላም ነው? የናቲን አልሰማህም እንዴ? አልሰማሁም። ምን ሆነ? አልሰማህም ማለት ነው። የሌለ ከስሮ የዳበደው ነው ያለውን ነገር ሽጦ እንዳለ ጎዳና ወጣ አይደል? የኛ ናቲ ምን አገር ምድሩን በቅፈላ ማሩ አይደል? እኔ ራሱ ሳይው እንዴት እንደመረረኝ እሱን ሳይው መንገድ ነው የምቀይረው። የምርህን ነው የምትለው? ናቲ እኮ የዛ ጊዜ ሁላችንም የችግራችን ደራሽ ነበርኩ። ለኛ እኮ ለጓደኞቹ ሟች የነበረ ልጅ እኮ። ታዲያ ለሱ ይሄ ነው የሚገባ? ስንት የሚያሳስበኝ ነገር እያለ ለሱ ልጨነቅ? እንደውም እስከዛሬ ቀፈለኝ ውለታ አለበት። በጣም ነው የምገርመው። እሱ ባለው ጊዜ ግን አድርጎልን ምችሎን አድርጌያለሁ ብሎ አልተወንም። ዛሬ ቢያጣ ጓደኝነቱን ወደ ውለታ ቀየርከው። እውነተኛ ጓደኛ ማለት ባለም ሰዓት በወደቅም ሰዓት ከጎን የሚሆን። ነገም በወድቅ እንደሱ እንደምታረገኝ አልጠራጠርም። ያንተም ጓደኝነት እዚህ ጋር ይቆም። በጣም ነው ማዝነው። አረ ተናግረሞታል። አሽቃባጭ። አንተም ተያይዘው ውደቅ። ምን አባቱ ማመን ነበር ያቃተኝ። ታወራኛለህ ብዬ አላሰብኩም ነበር። ተው ጓደኛዬ፣ እንዴት እንደዛ ትላለህ? እኔ እኮ መምጣትን ሰምቼ ነበር። ትናንትና ሱቅ ቤት ስገባ አይቼ ነበር፣ ግን ታወራኛለህ ብዬ አላሰብኩም ነበር። ምን እንደመጣሁ አይተኸኝ ነው ዝም ያልከኝ? አዎ፣ ያለኝ ጊዜ እንዳለ እንደ ንቦሮኝ የነበሩት ሁሉ ያጣው ጊዜ እንዳለ እንደ ዝንብ ያባሩኝ ጀመር። አንድ የሚፈልገኝ ሰው እንኳን የለም። በቃ አንተም እንደነሱ የምትሆን ነበር የመሰለኝ። እኔ መቼ አወቅ? ዛሬ ገና መስማቴ እኮ ነው። ለዛ እኮ ነው ስፈልግ ያገኘው። አይታኝ ወደ እኔ ስመጣ እንዴት ደስ እንዳለኝ። ሰው እንደ ውሃ ነበር ይጠማኝ። በቃ እሺ አታልቅስ። ባለቅስ እኮ ደስ ስላለኝ እኮ ነው። ምኑ ናህል የኔ ፍቅር? ወይኔ እኔን ይናገረኛል። የውላ ጊዜ ስንት ነገር አድርጌለት ዛሬ መጥቶ ውለታ ምናምን ትላለህ ብሎ እኔን ይናገረኛል። ማን ነው? አንድ አሽቃባጭ አቤል የሚባል አለ። የበፊት ጓደኛችን ነው። እሱ እኮ ነው እንደዚህ የሚናገረኝ። እሱ እስከ ዛሬ የት ሄዶ ነው ዛሬ እንደዚህ የሚልህ? እድሜ ለእህቱ ይበል ውጭ ወስደው ነበር። ደሞ አውቆ ለምን ዝም አልከው እንዳልለው ቀድሞ ስለ ናቲ ይጠይቀኛል። አገር ምድሩ ያወቀውን ነገር ነው ያላቅም ይለኛል። ለነገሩ ይህች ሙድ መች ጠፋችኝ? እኔ ስላለፈልኝ ደስ ስላላለው መፋቻ ሰበብ ነው መሰለኝ። ሲጀመር አንተ ነህ ጥፋተኛ። ሳያልፍልህ በፊትና ካለፈልህ በኋላ የነበረው አንድ አይደለም። ማንም ስትለወጥ አይወድም። ለዛ ከማንም ጋር ያለህን ነገር መተው ነው። ማንም ስትለወጥ አይወድም። ለዛ ከማንም ሰው ጋር መሆን መተው ነው። እሱማ ትቻለሁ። ያው ከውጭ ስለመጣ ኬፍ ልበለው ብዬ ነው እንጂ እኔ ከማይመጥነኝ ሰው ጋር መዋል ትቻለሁ። የበቸው መልካም ውለታ ስለ ሰው በችንገላታ ከሌለ ማናለ ደጅ የስነው የቅርብ ወዳጅ። አበላ ሮሮሻ በጣም ስላራበኝ። አረ ችግር የለውም ካነሰ ይጨምራል። እሺ ብሮ ኤላ ጉርስ ሆድህን ቢርብ ይዘማ ልብህን ጭንቀት ቢሰማ ኃላፊ ነው ለዋዛ ለሰው መፋታችን ገዛ ገንዘብ ስማ 13ኛ ፎቅ ላይ ያለችዋ ሴትዮ ጃሩ አይዘሊና ብላለች። እሺ ዛሬ ሽቄ ቀን ነው ተመስገን። ሰው ያምሽ ብር ለኔ ምን ይሰራልኛል? ባይሆን ትንሽ ጨመር አድርግበት። እማኔ ደግሞ ማታ ነኝ የምጋብዝ ስታይል። ዛሬ ማምሳ በኔ ነው።
ይሄ ችጋራም ደግሞ ምን አባቱ ፈልጎ ነው? ምን ፈለክ? የት ነህ? ሰፈር ውስጥ ነኝ። በቃ መጣሁ። ለምንድን ነው የምትመጣው? ምሳ እንድንበላ ነው። ኧረ ሰውዬ በእናትህ መላ ጠብሾኛል። እባክህ ሰው አያሳስብም፣ መላ ይታጣም። ይሄ ደግሞ ችጋራ መሆን እኮ ነው ሊያስከፍለኝ ነው። ቆይ መቼ ነው ከኔ ራሴ የሚወርደው? ግብዣ እንዴት ነበር? ኧረ ያበደ ነው እንዴ! ምን ነው? ቆይ ግን ገንዘብ ከየት አመጣህ ነው? ያው እባክህ ከየት አመጣለሁ? ትግራር ብዬ ነው። እንደውም እንካ ለአንዳንድ ነገር ይሆን ይችላል። ብር የለኝም ትላለህ ነበር። ይቅርታ እሺ። ለምኑ? ማለትም አንተ ለኔ ከወንድምም በላይ ነህ። ትፎገራለህ እንዴ? አንተ ብቶ የምታደርገውን ነገር እኮ ነው ያደረኩት። እኛ ግን አለ ሳይለ እስኪ ቢላ የዝነ ራሱ ተመልከተው ዞሯል እኮ። ትፈልጊዋለሽ ማለት አፈጠጥሽበት ብዬ ነው። ትፈልጊዋለሽ ስትለኝ ምን ልበል? የኔ ንብረት እኮ ነው። አሁን የኔ ሆኗል። እሺ የምትፈልገውን ካገኘህ ውጣ በቃ። አጮችም ድረሱልኝ ምናምን ብሎ መጮህ ቀረ እንዴ? እኔ መጫጫው አልፈልግም፣ ግን ሌላ ነገር ከፈለክ ድጋሚ ገብተህ ብትበረብር ጥሩ ነው። ምንድን ነው? የቤቱ ቁልፍ። ከዚህ በኋላ እንደ ሌባ በግንብ መዝለል አይጠበቅብህም። እንደ ሌባ? አዎ እንደ ሌባ። ሌባ ነህ እያልሽኝ ነው? የተለየ ስም አለ? እናትና አባቴ አክብረው ያወጡልኝ የክብር ስም አለኝ። ከፈለግሽ በዛ ጥሪኝ። ማን አልከኝ ስምህ? ሄኖክ። ጀማሪ ሌባ ነህ? ሰው አትናቂ፣ ስርዓት። ሳይህ እንደ ሌሎቹ ሌቦች ማስፈራሪያ ቢጤ አልያዝክ። የሰረክበትን ዕቃ ያስክበት መንገድ ደግሞ ያስቃል። አወራር ውስጥ ቁጣ የለም። ብቻ ምን አለፋህ ካንተ ይልቅ እኔ ነኝ ሌባ የምመስለው። ትሰሚያለሽ? በስራዬ የ5 ዓመት ልምድ አለኝ። እንደዛ ከሆነ ጥሩ። የስራ ልምድህን ትልክልኝና አይቼው ካመንኩብክ እከፍልህና የሆነ ነገር ትሰርቅልኛለህ። የታገስኩሽ አልመሰለሽም? እስኪ ቢላ የዝነ ራሱ ተመልከተው ዞሯል እኮ። ከስንት ጊዜ በኋላ እንዴት መጣሽ? የሰርግ ልሰጥ ነው። ሰርግ ልንበላ ነው። ልታገቢ ነው? እና ናፍቀኝ መጣው መሰለህ? አዎ ላገባ ነው። ዲያስፖራ ነው ልበል? ያው እንግዲህ እኔ ከሀገር ውስጥ አይነካከኝም። ከቬጋስ ነው ሊያገባኝ የሚመጣው። አታስቢ፣ እመጣለሁ። ጨፍሬ ድርሻለሁ። ባትመጣም ችግር የለውም፣ እንድታውቀው ነው። እኔ እንኳን አልቀርም፣ ሙሽራውን ፍሪ እንጂ። ይሄኔ ዳምና ላይ ነው። አይ ተስፍሽ ተሰባሪ። ምን? የት ነው የምታውቂው? ቴክስትሽን እዩ። ምን? ይሄ ማለት አይችልም። ተስፍሽ ይቆልደውለት ሙሽራዬ። አየሻና እንዴ ፈጣሪ የበደለን እስኪቀጣ ከመጠበቅ ብድር በምድር ደስ ይላል። መልካም ጋብቻ። በቃ መሄዴ ነው። ለአንቺ የሚሆን ሌላ ሰው እንደምታገኝ ተስፋ አደርጋለሁ። ሌላ ሰው ማግኘት አይቀርም። አንተ ግን ያጣውን ገና አላወቀውም። ምን ማለት ነው? ምን አጣው? አየህ ያሸነፍክ መስሏል። አንድ ቀን ግን እናፍቅሃለሁ። ያ ግራ የሚያጋባ ፍቅሬ፣ እንክብካቤ፣ ፈገግታዬ፣ ብቻ ምን አለፋ ሁሉም ነገር ይናፍቃል። እንዴት እርግጠኛ ሆንሽ? በጣም እርግጠኛ ነኝ። ያኔ ግን ትዝታ ብቻ ሆኛለሁ። ትዝታ ደግሞ አይጨበጥም፣ ያቃጠላል እንጂ። እመነኝ፣ የኔ መጉደል አንድ ቀን ይገባሃል።